ጤና ይስጥልን ውድ ተከታታዮቻችን እንደምን አላችሁ? ይህ ተራራ ዴይሊ ኒውስ ነው። የሰዓቱን ዜና ይዘን ቀርበናል። እስከ ዝግጅታችን ማብቂያ አብራችሁን እንድትሆኑ ግብዣችን ነው። በቅድሚያም አርዕስተ ዜና። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ከ20 በላይ ንጹሃን መገደላቸው ታውቋል። ጥቃቱ በጣም የሚያሳዝን መሆኑ ብዙ የህብረተሰብ ክፍሎች ተናግረዋል። ተጨማሪ ይዘናል። ቀጣዩ ዜና የካቲት 23 1888 እንደ ኢትዮጵያን አቆጣጠር እንደ ኢትዮጵያም እንደ አፍሪካም እንደ ዓለምም ትልቅ ታሪክ የተመዘገበበት ቀን ነው። ተጨማሪ ይዣለሁ። ቀጣዩ ዜና ሲፈራ የነበረው ፈንድቶ ሲጠበቅ የነበረ ተከስቶ መካከለኛ ምስራቅን እያናወጠው ነው። አሜሪካና እስራኤል ተጣምሮ ኢራን ላይ የፈጸሙት ጥቃት ወይም ደግሞ የከፈቱት ጦርነት ከተጠበቀው በላይ አውዳሚ ሆነዋል። ትላንት ጀምሮ ዛሬ የቀጠለው ጦርነት ከተጠበቀው በላይ ከባድ ሆኖ ቀጥለዋል። ጦርነቱ አይደለም ለሳምንት ለሁለትና ለሶስት ቀን በተከታታይ ከቀጠለ የሚያደርሰውንም ጉዳት መገመት የሚያስቸግር እንደሚሆን ብዙዎቹ ገምተዋል። ተጨማሪ ይዣለሁ። ከዜና ጋር አብሬያችሁ የሚቆየው ብስራት ነኝ። ዜና በዝርዝር። በኦሮሚያ ክልል አርሲ ዞን ታጣቂዎች በፈጸሙት ጥቃት ከ20 ሰዎች በላይ መገደላቸው ታወቀ። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ጃዊ ቀበሌ ታጣቂዎች በፈጸሙት ጥቃት የ22 ሰዎች ሕይወት መጥፋቱን ነዋሪዎች ተናግረዋል። ከተገደሉት በተጨማሪ ሌሎች ብዙ ሰዎች ታግቶ መወሰዳቸውን ነዋሪዎች ተናግረዋል። ይህ ጥቃት የተፈጸመው የካቲት 19 2018 ሲሆን ግድያው የተፈጸመባቸው ሰዎች ቤት ንብረታቸው መቃጠሉን ነዋሪዎች ተናግረዋል። ይህ ጥቃት የተፈጸመው በሰላማዊና በንጹሃን ላይ መሆኑን ነዋሪዎች የገለጹት ሲሆን ድርጊቱ በጣም የሚያሳዝን መሆኑን ደግሞ የተለያዩ የህብረተሰብ አካላት ገልጸዋል። ጥቃቱን በተመለከተ ጥቃቱ ያነጣጠረው በኦርቶዶክስ ተዋሕዶ ክርስቲያኖች ላይ ነው ቢባልም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውግዘዋለች። እንደዚሁም በጥቃቱ ማዘኗን ገልጻ መንግስት ጥቃቱን በተመለከተ ክትትል በማድረግ አስፈላጊውን እርምጃ መውሰድ እንዳለበትም አሳስበዋለች። ጥቃቱን በተመለከተ ከመንግስት በኩል እስካሁን የተባለ ነገር የለም። ቀጣዩ ዜና የካቲት 23 1888 ዓመተ ምህረት እንደ ኢትዮጵያን አቆጣጠር ኢትዮጵያ እንደ ኢትዮጵያም እንደ አፍሪካም እንደ ዓለምም ትልቅ ታሪክ ያስመዘገበችበት ዕለት ነው። የተመዘገበውም ታሪክ የአድዋ ድል ታሪክ ነው። የአድዋ ድል ነገ የካቲት 23 2018 ይከበራል። በዓሉንም ለማክበር ኢትዮጵያ ልዩ ዝግጅት እያደረገች መሆኗን ደግሞ የተለያዩ ሚዲያዎች እየገለጹ ነው። የአድዋ ድል ኢትዮጵያ በተጋድሎዋ ያገኘችው የህብረት ድል ነው። ድልነቱም የዓለምን ታሪክ የቀየረ ነው። የቅኝ ገዢዎችን ጭቆና ሲዋጉ ለነበሩ ህዝቦች ሁሉ ኩራት እና የነጻነት ተምሳሌት ነው። ነገ የካቲት 23 መልካም የአድዋ ድል በዓል። በመካከለኛው ምስራቅ ሲፈራ የነበረው ፈንድቷል። ሁሉም ነገር ከተፈራ በላይ ሆኗል። ዓለም ግራ ተጋብቷል። ጦርነቱ ተጀምሯል እንጂ ማብቂያው የትና እንዴት እንደሚሆን አልታወቀም። ገና በጅምሩና በአንድ ቀን ብዙ ጥፋቶችና ጉዳቶችን አስከትለዋል። ገና በጅምሩና በአንድ ቀን ያደረሰው ጉዳት ከሚገመተው በላይ ሆኗል። ብዙ ህይወት ቀጥፏል። ብዙ ንብረቶችን አውድመዋል። እንደ አጀማመሩ እንኳን ለሳምንት ለሁለትና ለሶስት ቀን ቢቀጥል በጣም አስከፊ ሁኔታዎች እንደሚፈጠሩ ተፈርቷል። እንደዚሁም ተገምተዋል። እስራኤልና አሜሪካ ተጣምሮ ትላንትና ጠዋት በፈጸሙት ጥቃት የኢራን የጦር አዛዦች እንዲሁም ከፍተኛ ባለስልጣናትና የሀገራቸው መሪ የጥቃቱ ሰለባ መሆናቸው ተረጋግጧል። ኢራንም ለአጸፋው ምላሽ በወሰደችው እርምጃ በሚሳኤሎቿ ቴልአቪቭን ደብድባለች። ብዙ ጉዳት እንዳደረሰችም ዓለም አቀፍ ሚዲያዎች ዘግበዋል። ጦርነቱን እስካሁን ያለው የለም። አሁን ባለው ሁኔታ ጦርነቱ ቀጠናዊ ሊሆን እንደሚችል እንደውም ከዚህም አልፎ ለሶስተኛ ዓለም ጦርነት ለመጋበዝ እድል እንዳለው ነው እየተገመተ ያለው።
በታሪክ ታይቶ የማይታወቅ አውዳሚ ጥቃት በቅርቡ ጠብቁ። ዓለም አሁን ባለችበት አትቀጥልም። ይህ ዛቻ የኢራን አብዮታዊ ዘበኛ ወይንም ጠባቂ መልእክት ነው። የመካከለኛው ምስራቅ የባሩድ ሳጥን ፈንድቷል። የኢራኑ ከፍተኛ መሪ አያቶላ አሊ ሐሜኒ መገደላቸው በይፋም ተረጋግጠዋል። አሁን ዓለም ተንፋሿን ውጣ እየጠበቀች ነው። የኢራን መንግስት ለ40 ቀናት የሚቆይ ብሔራዊ ሐዘንም አውጀዋል። ነገሩ በዚህም አያበቃም። የኢራን አብዮታዊ ዘበኛ በታሪክ ታይቶ የማይታወቅ አውዳሚ ጥቃት በቅርቡ እንደሚጀመርም አስጠንቅቋል። አሁን ደግሞ የኢራን ሚሳኤሎች ወደ እስራኤሎች የተተከሱ መሆኑም የተሰማ ነው። ጦርነቱ ወደማይመለስበት ደረጃም ተሸጋግረዋል። ይህ ክስተት የሶስተኛውን ዓለም ጦርነት መጀመሪያ ይሆን ወይስ ቀጠናው ወደ ከፋ ውድመት ያመራል? ኢራናውያን ለለቅሶ አደባባይ ወጥተዋል። የኢራናውያን ልብ ቆስሏል። ሀገሪቱ በከባድ ሐዘን ተውጣለች። የሀገሪቱ የበላይ መሪ አያቶላ አልሐሜኒ መሞታቸው ተከትሎ በሺዎች የሚቆጠሩ ኢራናውያን ጥቁር ልብስ በመልበስና የመሪው ምስል በመያዝ ሐዘናቸውን ለመግለጽ ወደ አደባባይ ወጥተዋል። በቴህራን ጎዳናዎች ላይ የሚሰማው ለቅሶና ዋይታ ኢራን ምን ያህል ታላቅ መሪዋን እንደተቀማች የሚያሳይ ሆኗል። ለዓመታት ሀገሪቱን በጽናት የመሩት አያቶላህ መወገድ ለብዙሃኑ ኢራናውያን የመሪ ማጣት ብቻ ሳይሆን የሀገሪቱ ምሰሶ የመፍረስ ያህል ተሰምቷቸዋል። በእያንዳንዱ የኢራን ከተማ መስጊዶች በለቅሶ ተሞልተዋል። የሐዘን መግለጫ መዝሙሮች በየጥጋጥጉ ይሰማሉ። መንግስት ያወጀው የ40 ቀናት ብሔራዊ ሐዘን በይፋ ተጀምሯል። ባንዲራዎች ዝቅ ብለው እንዲውለበለቡ የተደረገ ሲሆን መላው የኢራን ሕዝብ የመጨረሻውን ስንብት ለመሪው ለማድረግ በዝግጅት ላይ ይገኛል። ይህ እንዳለ ሆኖ በመካከለኛው ምስራቅ የፈነዳው ጦርነት አድማሱን ያሰፋ ይሆን በማለት አሜሪካ በጥርጣሬ ተውጣለች። ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ካምፖች ላይና በእስራኤል ላይ የፈጸመችው ጥቃት አሜሪካን አስግቷታል። በአሜሪካ ሰበር ዜና ተሰምቷል። የአሜሪካ ሰማይ በስጋት ተውጧል። ኤፍቢአይ በመላ ሀገሪቱ አስቸኳይ የጸረ ሽብር ክተት አውጇል። አሜሪካና እስራኤል በጋራ በመሆን በኢራን ወታደራዊ እናም የኒውክሌር ተቋማት ላይ የሰነዘሩት ድንገተኛ የአየር ጥቃትን ተከትሎ በአሜሪካ ላይ ከኢራን ሊሰነዘሩ የሚችሉ አጸፋዊ ጥቃቶችን ለመከላከል ኤፍቢአይ በመላው አሜሪካም የሚገኙ የጸረ ሽብርና የደህንነት ክፍሎች በከፍተኛ ጥንቃቄ እንዲቆሙ ትዕዛዝ ሰጥቷል። ኤፍቢአይ እና የሀገር ውስጥ ደህንነት ሚኒስቴር ዲኤችኤስ በዋና ዋና የንግድ ማዕከላት፣ በመንግስት ተቋማትና በሃይማኖት ስፍራዎች ላይ ጥብቅ ጥበቃ እንዲደረግ መመሪያም ሰጥተዋል። ኢራን በባህሬን፣ ኩዌትና ኳታር በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት መፈጸሟን ተከትሎ በአሜሪካ ምድር ላይም ተመሳሳይ ጥቃቶች ሊሰነዘሩ ይችላሉ የሚል ስጋት በአሜሪካ ላይ አይሏል። በአሁኑ ወቅት በመላው አሜሪካ የሚገኙ የጸጥታ አካላት በከፍተኛ ንቃትና በተጠንቀቅ ላይ እንደሚገኙም ተነግሯል። ውድ ተከታታዮቻችን ለአሁኑ የያዝኩት ዜና የእስካሁኑ ነው። ከዜና ጋር አብሬያችሁ የቆየው ብስራት ነኝ። ተመልሰን በሌላ ፕሮግራም እስክንገናኝ ሰላማችሁ ይብዛ። ሰላም ሁኑ።